هنشوف. وي لا يلا تك 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 يلا 1 2 3 يس جانشين خلاص يس 1 2 3 يلا يلا تعال عندي كنت يلا قومي كنت تعال عندي شو እንዴት ነው ቪዲዮ መስራት የምችለው? እንዴት ነው ቪዲዮ መስራት የምችለው? በሆሚ ወለድ ታልኩት يلا تعال تعال يس أنا شفت لك شاي شوفوا التلبس بالهومي يجينا شوفوا اضحكك يس واحد طيب هذه ايش واحد يو هذه مرة مو حلو هذه برجها انا شوفوا ويني كلارو ግን እንደዚህ አልመሰለኝም ነበር የአብዬ ልብስ ማለት ነው ይሄ መለሳ ከለሩ ምንም አልወደድኩም ማለት ነው ይሄ ደግሞ ምንድነው መስራት ነው የሚባለው መዋኛ ማለት ነው መዋኛ ግን እንደሚባለው ለህፃናት ነው እኔ አንቺ ሽፍ የስ እዩትማ ተምር ወይ ለህፃናት በጣም አሪፍ ነው ይሄ ያንተ ነው እሺ ወይ እዚህ ጋር የጠለብኩት መስቀል ታያችኋል መስቀል ማለት ነው በጣም ነው የሚያምረው እሺ ከዛ ደግሞ ይሄን እንከፍታለን ወይ የማን ነው የስ አንቺ ይሄ ደግሞ ጢጦ ነው ለትልቅ ሰው የሚሆን ለትልቅ ሰው ከፍ ላለ ለህፃን ልጅ ከአንድ ዓመት በኋላ ላለ ህፃን ልጅ የሚሆን ጢጦ ነው ይሄ ደግሞ የልጄ ነው እኔ ተቆጣጣኝ እሺ ሳን شو حلوين شوف يس طيب يو هذه شوف ታያችኋል ABCD ለህፃናት ማለት ነው ይሄ ይነቃቀልና ራሳቸው እንደዚህ እንዲገጣጠሙ ይደረጋል እና በጣም አሪፍ ነው በጣም የወደድኩት ተፈልግ ነበርና እዚህ ሳገኘው በጣም ደስ ያለኝ የዛ ምንድነው ወይ እዩ የአብዬ ቲሸርት ነው እሺ ይሄ ምንድነው ይሄ በላው ነው እዚህም ደግሞ ታያችኋል ይሄ ከለሩ ማለት ነው በስነ ስርዓት መገጣጠም ነው የሚሆነውና ለህፃናት አሪፍ ነው የእውነት በጣም አሪፍ ነው ለትልቅም አሪፍ ነው ብትሞክሩት ጥሩ ነው መጫወቻ ነው አንቺት ሀዚ በላው ነው አንቺት አዲስ ዓመት እየደረሰ ስለሆነ ማለት ነው ለአዲስ ዓመት አሪፍ ነው ጎዝጎዝ ታረጉታላችሁ ቤታችሁ እሺ ይሄ ምንድነው አላወኩም ይሄን በሎና ነው ወይ አኒ ሹፉ አኒ ጀስማ በቃ ግን ሳይዙ ማለት ነው ይለካው ይሆናል አይካ ልጅ አልቃ ሁሉ አንተ ብቻ ነው እንዴ ለኛ መጣልኝ ማለት ነው ወይ አኒ መላበስ ታዲ ነው አኒ ሹፉ 1 2 هذه بس جوات هذه شوف زين أنا كنت هذه حقي طيب أو هذه لا وش نو بالهومي وين بتروح أنت إيه ده مو مدنو بس لا ولد يا نسيت برومي أنا ሶስት ናቸው ማለት ነው በጣም ስፈልግ የነበረው የኔ ነው ይሄ ደግሞ ቢበርዝዴይ ቤቢ ቦይ ለህፃናት ነው የልጅ አመቱ ማለት ነው አንደኛ አመቱ ሊዘባት ይቅርታ ማርዬ ነበር ማርዬ እሺ እንዴት ላሳይ ሜካውንስ እንደዚህ በቃ خلاص አኒ ኩል ይሄ ለአንድ አመት የሚሆን ለልደት የሚሆን ከዚህ ራሳቸው ላይ የሚያደርጉት ማለት ነው አኒ كان شوفوا وسطها يا حلوه نفك من قصاص طيب
Yes. Yes. أني. وي. شوفوا. لحظة. No. Look. خد. واحد. أيوة. يلا. الحين أيوة. Yes. يلا. كذا. طيب. ወይኔ ይሄ ነገር ብቻ አራት ብቻ እንዳይሆን ተፈቃሪ ከምር በጣም ፈልጌ የነበረው እቃ ማለት ነው። ግን ስምንት ፍሬ ብቻ ነው እንግዲህ ማለት ነው። ይሄ ደግሞ የምን መሰላችሁ ማለት ነው። የሆነ ቆይ በኋላ ፈቶውን እዚህ ማለት ያስገባዋል። ከኪችን ውስጥ ስንገባ ልጆች እንደዚህ ዱራቡን እየከፈቱ በጣም የሚያስቸግረኛል ብዬና እና ማለት ነው። ይሄ ማላፊታውን ለህፃናት በሩን እንዳይከፍቱ ለማድረግ እና በጣም አሪፍ ነው። ጃም ሞክረዋለሁ። በኋላ ላይ ቤት አስገባላችኋለሁ። ايوه وش تسوي؟ ها؟ حلوة. هي ደግሞ ሻንጣ ነው። ቦርሳ ናት ወይ? ኦኬ ወይ ነው እዚህ ጋር እናስገባውና እንገልጸዋለን ማለት ነው። ኦኬ ሳኒ ኮፈን حلوة ወደድከው ማሪ? የነበር ወደድከው? እንደዚህ አይደለም። ይሄን ልጫላችኋለሁ። ሶ ጉድ ይስተካከላል። ይሄ እንደዚህ ማለት ነው። የእጅ ቦርሳ ነው። በጣም ነው የሚያምረው። በጣም ነው የወደድኳት ማለት ነው። ይሄ ደግሞ የኔ ጫማ ነው። this is ማሚ አንቺ በጣም ነው የወደድኩት። በጣም ማለት ነው። ከምር አሪፍ ነው። እሺ እስኪ እንጫወት ትንሽ እኔ እናንተ ያላ ዋን ኖ ቤቢ ዋን ልጅ ማለት ነው። ብዙ ጊዜ እንደዚህ እንትን ይደበድባል። የሆነ ማንኪያና ሰሃን ሲያይ ይቀበልና ማለት ነው ይላል። ከዛ ስንሰጠው እንደዚህ ይዞ ይደበድባል። በጣም ማለት ነው። ከሚገርማችሁ ማለት ነው እዚህ ውስጥ ከክላሱ ምንም የሚጮህ ነገር ስለሌለ ከመጥባው ማለት ነው ይሄን አምጥቼለት መጫወቻ ሆኗል። የእሱ መጫወቻ እንደዚህ እየመጣ ማለት ነው። እና ከመጥባው ሁሉ ይሄን እየደበደበ ሲያሰለቸን ይዤው መጣሁና አሁን ይሄ ከክላሱኛ ጋር ነው የሚቀመጠው። በብዛት ቪዲዮ ላይ የቃያችሁት ምን ልታረገው ነው ያላችሁ ሊሆን ይችላል። ግን ያው የልጅ መጫወቻ ነው። ልጅ ያለው ሰው ያውቃል። የልጅ መጫወቻ ነውና ከዛ ለምን ከዚህ አንፃር ለምን ይሄን አገዛለትም ብዬ እንገዛው ማለት ነው። ድምፁ ራሱ አሪፍ ነው። ይሄ ደግሞ በጣም ነው የሚጮኸው። እና ይሄ አሁን ወደ መጥባው ይመለስ። እዚህ ጋር ያው ተረግጦ ታጣራሞታል። ከዛ አንቺው ይሄ ካሜራ ይመስላል፣ ግን ካሜራ አይደለም። ይሄ ማለት ነው የጥርስ ብሩሽ ማስቀመጫ ነው። ሽንት ቤት ውስጥ በተለይ ብሩሻችሁን የምታስቀምጡ ሰዎች ብዙውን ጊዜ ክፍት ስለሚሆን ጥሩ አይደለም እና ምን ታደርጋላችሁ መሰላችሁ? እዚህ ጋር ብሩሽን ታንጠለጥሉና ይገጠማል። ካሜራ አይደለም። ከዛ ይሄ ግድግዳው ጋር ይጣበቃል። እንደዚህ አጣብቃችሁ ግድግዳው ጋር አሪፍ ነው። ጠይብ ይሄ እኮ ይቆይ ነው አዲስ ነው። ይሄ ደግሞ አዲስ ነው። ወይ በጣም ትንጥዬ ናት። ትልቅ መስሎኝ ነበር፣ ግን በቃ ትንጥዬ ናት በጣም ማለት ነው። አንቺ ይሄ የሚያብይ ዕቃ ነው። ባባዬ የኔ ወድ አኒ ሹፉ ሹፉ ማሪ ምንድን ነው? ይሄ ደግሞ ማለት ነው የልጅቷ ትልቅ ጊታር አላት፣ በጣም ትልቅ እና ቪዲዮ ራሱ ሰርቼበት አውቃለሁ ከጻብዬ የነካካው ማለት ነው። ከዛ ምን ያደርጋል የልጅቷ ቁልፍ ክላሷ ከፍቶ ነው ካገኘ ነው እየበረረ ሂዶ ይሄ ነው የሚለቃቀውና ልጅቷ በጣም ነው የተማረረኝ። ከዛ ለምን አልገዛለትም ብዬ ሼን ላይ ስፈልግ አገኘሁት። በጣም በትልቁም አለ፣ ግን ያው በአቅሜ ረከስ ያለችን ገዛለት ማለት ነው። አሁን ራሱ ሊቀበለኝ ነው። ይሄ በጣም ነው የሚወደው ነው እንደሆነ አላውቅም። እሱ ወዶት ለምን የማይገዛ ብዬ ገዛው ማለት ነው። ባባዬ ያው ይጫወታ ነው። ሌላ ደግሞ ይቀርል አሳያችሁ። ይሄ ያብዬ ልብስ ነው። ይሄ በጣም አሪፍ ነው። ግን ምንም የለኝም እንጂ ከታሪክ ይሄ እጅ ስዋራ ነው። ይሄም እንደዛ ይሄ ካርቶን ነው።
ይሄም እንደዛው። ይሄ ደግሞ እዩት፣ በጣም የወደድኩት እቃ ማለት ነው። እንግዲህ ልክ በጣም ነው የሚያምሩት። ከዛ ሌላውን ላሳያችሁ ወይም ያንኛው ኦኬ ነው ማለት ነው። እዩት ይሄን ደግሞ ወይስ እኔ በወርቁ ማለት ነው ገዛለሁ እያልኩ በጣም ብዙ ወራት ጠብቄ ነበር ብር እስከሚታረቅ። ግን ሼን ላይ ፎርጅ ሳገኝ ደስ ነው ያለኝና ሁለት ነው ራሱ የገዛሁት። ታያችኋል። በጣም አሪፍ ነው። እንዴት ነው የምታሳው? በፈጣሪ ሀትም ባለዛር መሰልኩ። ፈጣሪ ምን ግር ነው ይውላ አንቺ እሺ። ይሄኛው ደግሞ ጆሮ ጌጥ ነው። ጆሮ ጌጥ ነው ወይ አብዬ መጣ። ብዬ ከመጣ ምን ዝርዝር ነው የሚያደርግብኝ? አይ ወድቀው እዚህ ውስጥ አስገባለሁ። የኔዎች ግማን ጫት እስቲ ትንሽ ግማን እንጂ ነው ወዲ ያለቀ። አዎ ይሄ ማላፈ ከዚህ ይሄ ደግሞ ሻሽ ናቸው እነዚህ ሁለቱ። እንደዚህ ሻሽ ላይ ስላደረኩት። ኧረ ቆይ እስኪ ልሞክረው እንደዚህ። ሰላም አለይኩም። ኧረ ቆይ ቱርክ መሰልኩ እናንተ። ይሄ ቱርክን ሴት ማለት ነው። ማሪ እንዴት አየሩ? ኖ ኖ ኖ ኖ ኖ እስካሁን ደህና ነበር፣ የተጫወተ ደህና። ይላ እንጠቅጥቅ። ይሄም እንደዛው አይነት ነው፣ ግን አዲስ ዓመት እንደመሆኑ መጣን። እዩት፣ በአበባ ከለር ነው ያደረኩትና በጣም ነው የሚያምረው። ወይኔ እንደዚህ ይለበሳል ልብስ ላይ ይወጣ። ታሪክ ነው ግን ሻሽ ነው። ሻሽ ነው። እሺ ምንድነው እንደዚህ ትሞክረው። ይላ ቤት አለ። ላሳያችሁ። ከምር አሪፍ ነው። ፀጉሬን ሰርቶ ነው ያው አሪፍ ነው። ኦኬ ሄሎ አይሰራኝ አለ እኮ ቪዲዮ ማለት ነው። ወደዚህ ወደዛ ያለ እና ይሄን ይመስል ነበር። እስከመጨረሻው ድረስ ስለተከታተላችሁን ከልብ ነው የምናመሰግነው። ይሄ ታብዬ ነው ግን ምንም አያምርም ከለሩ። ፈጣሪ ይመለሳል። ቢጫ በዛሽ ምናምን ልትሉኝ ትችላላችሁ፣ ግን አዲስ ዓመት ስለሆነ ማለት ነው ነጭ በቢጫ ምናምን አሪፍ ነው። ይሄ ደግሞ የኔ ቀሚስ ናት። ወይኔ ጥንጥዬ ናት እናንተ። እስኪ ቆይ እንዴት አሳያችሁ። በጣም ትንሽዬ ነው የምመስለው፣ ግን አሪፍ ነው። እሺ ሌላስ ምን ቀረ? ይሄ ደግሞ የኔ ሻሽ ነው። እንደዚህ አይነት ማለት ነው ማአት ሻሽ ነበረኝ። ከዛ ግን ለቃይን ወደ ኢትዮጵያ ካርጎ ሳረግ ሁሉንም ሰብስቤ በቃ እዚህ የሚቀመጥ አልመሰለኝም ነበር። የሆነ ሰዓት ላይ ወደ ሀገሬ ልገባ ስትል ነበርና ስብስብ አድርጌ ላኩ ማለት ነው። እና አሁን እንዳጭ ገዛው። ይሄ ግን ምንድን ነው አላወኩም። ማሪ ፕሊዝ ኦ ቾኮች ይሄ ጻድቅ ቃነች ከምር ግን ላሳያችሁ በጣሪ ሼን ማለት ነው። ዕቃ ስትጠልቡ ዜሮ አለ ዜሮ እና እሱን ውሰዱ የሚል አለ ስጦታ ማለት ነው። እና ሳየው የህፃን ልጅ ማቀፊያ ነው መሰለኝና እንዴ አሪፍ ነው ልግዛው ብዬ ገዛው። እንትን መግዛት አይደለም ምንድነው ስጦታ ነበር ተቀበልኩ ማለት ነው። ከዛ ግን እኔ መሰለኝ ምንድን መሰላችሁ
የህፃን ልጅ ማቀፊያ ትልቅ ማቀፊያ ነው መሰለኝ። ከዛ ግን ላሳያቸው ልብሲቱ ምን ያክል እንደምትጠቅም ወይ አንቺ ሹፉ አለች። ምንድን ናት? ለምንድን ነው የምትሆነው? አሁን ይቺ ለምንድን ነው የምትሆነው? ለሰው ነው ወይስ ለምንድን ነው? ብቻ ያው ቁጣ ስለሆነ ችግር የለውም። ብሬን አላወጣሁበት። ማሬ ምን አደረከው ስልኬን? አኒኮት ወይኔ ሲያስጠላ። ይሄ ሄርማ መልሷለሁ። ምን አለብስ አሪፍ በጣም ነው የሚያቀሸልሽው ለስራ ማለት ነው። ቢጫሻሽ በፈጣሪ ሆነ እት አሪፍ ነው ሰው። አይ ግን ከምር በጣም ነው የሚያቀሸልሽው ማሬ። አሪፍ ነው ወይስ ያስጠላል? ያስጠላላ ይመስላል። ይሄም ራሱ በጣም ነው የሚያስጠላው።